ሰላም ጤና ይስጥልኝ የተከበራችሁ የኢትዮ ዜና ቤተሰቦች እንዴት አላችሁ? ዝርዝር ዜናዎቻችን የተለያዩ ጉዳዮችን አጠናክሮ ከሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። ቻናሉን ሰብስክራይብ እያደረጋችሁና መረጃዎችንም ላይክ እያደረጋችሁ ለበርካቶች እያጋራችሁ አብራችሁን ትዘልቁ ዘንድ ከወዲሁ በአክብሮት እንጠይቃለን። የአማራ ፋኖ ትግልና የዘአፍሪካ ሪፖርት ትንታኔ። የፋኖ የህልውና ትግል የአብይ አህመድን አገዛዝ በወታደራዊና ፖለቲካዊ ቀውስ ውስጥ ከቶታል ሲሉ አርበኛ አስረስ ማረ ከዘአፍሪካ ሪፖርት ጋር ባደረጉት ቆይታ ተናገሩ። የአማራ ፋኖ ብሔራዊ እንቅስቃሴ የህዝብ ግንኙነት ኃላፊና የፖለቲካ ቢሮ አባል አስረስ ማረ ዓለም አቀፍ እውቅና ባለው ዘአፍሪካ ሪፖርት መጽሔት ላይ ባሰፈሩት ሰፊና ዝርዝር ትንታኔ የፋኖ እንቅስቃሴ ከአጭር ጊዜ ተቃውሞ አልፎ አገዛዙ ሙሉ በሙሉ መንቀሳቀስ ወደማይችልበት ደረጃ ያደረሰ የተቀናጀ ኃይል መሆኑን ይፋ አድርጓል። በትም እንደተብራራው የፋኖ ትግል የተቀሰቀሰው ከፖለቲካዊ ስልጣን ረሃብ ወይም ከግል ጥቅም በመነጨ ሳይሆን የብልጽግና አገዛዝ በአማራ ህዝብ ላይ የደቀነውን የተደራጀ መጥፋት አደጋ ለመመከት እንደሆነ አስነብቧል። ህዝቡ ሰላማዊ፣ ህጋዊና የውይይት አማራጮችን ለመጠቀም ተደጋጋሚ ጥረት ቢያደርግም አገዛዙ ጥቃቱን አጠናክሮ በመቀጠሉ ምክንያት የትጥቁ ትግሉ ብቸኛ የመኖሪያና የመዳኛ መንገድ ሆኖ መገኘቱ በእትሙ ላይ ተገልጿል። አርበኛ አስረስ ለእትሙ በሰጡት ቃል የአማራ ህዝብና የፋኖ አርበኞች ወደ ትጥቅ ትግል የገቡት የፌዴራል አገዛዝ በዜጎች ላይ የከፈተውን የዘር ማጥፋትና የደህንነት ስጋት ለመመከት ነው ብለዋል። አክለውም መንግስት ዜጎቹን የማስጠበቅ ህጋዊና ሞራላዊ ግዴታውን ሲጥስ እና ራሱ አጥቂ ሆኖ ሲነሳ ህዝባዊ እምቢተኝነትና የትጥቅ ተጋድሎ ህጋዊና ፍትሃዊ ይሆናል ያሉ ሲሆን ፋኖ ከተመታተነ የህዝብ እንቅስቃሴ ተነስቶ ዛሬ የተደራጀ የተጠናከረና የጠላትን አቅም ማዳከም የቻለ ወታደራዊና ፖለቲካዊ መዋቅር ለመገንባት መብቃቱን አስስተዋል። በትንታኔው ላይ በሰፊው እንደተመላከተ የብልጽግና አገዛዝ በህዝቡ ላይ የከፈተውን ጦርነት ለማሸነፍ ዘመናዊ ድሮኖችን፣ የጦር አውሮፕላኖችን፣ የቢኤም ሮኬቶችን እንዲሁም የከባድ መሳሪያዎችን ጥቃትን ሲፈጽም ቆይቷል። በተለይም የዩናይትድ አረብ ኤምሬትስ የቴክኒክና የሎጂስቲክስ ድጋፍ በማድረግ በአማራ ክልል በሚገኙ ትምህርት ቤቶች፣ የህክምና መስጫዎችና የሲቪል መኖሪያዎች ላይ የድሮን ጥቃት እንዲፈጸም ማድረጉን ጽሑፉ አጋልጧል። ይሁን እንጂ የቴክኖሎጂ የበላይነት ብቻውን የህልውና ትግል የሚያደርግን ህዝብ ሊያንበረክከው እንዳልቻለና የመከላከያ ሰራዊቱ በየግንባሩ ሞራሉ ተዳክሞ እጁን ለመስጠት መገደዱ ተገልጿል። ዘአፍሪካ ሪፖርት ላይ እንደተገለጸው አገዛዙ ስልጣኑን ለማቆየት ሲል ሀገሪቱን በቋሚ ጦርነት የቀውስ አዙሪት ውስጥ ዘፍቋታል። በሀገሪቱ አብዛኛው ክፍል ላይ ቁጥጥር ባጣበት ሁኔታ ሀገራዊ የምክክርና ምርጫ በሚሉ የሐሰት ድራማዎች ህጋዊነት ለማግኘት ቢጥርም በወታደራዊ በፖለቲካዊና በዲፕሎማሲያዊ በኩል የገጠመው ውድቀት የፍጻሜ ማብቂያ መሆኑን ዘገባው አመላክቷል። በራያ ወጣቶች ላይ ያንዣበበው የጦርነትና የመፈናቀል አደጋ። በትግራይ ካንዣበበው የጦርነት ድባብ ጋር በተያያዘ የራያ ወጣቶች ድረሱልን እያሉ ነው። ራያ ከፊሉ በትግራይ ክልል ከፊሉ ደግሞ በአማራ ክልል ስር ያለ ሲሆን በትግራይ ስር በሚገኘው ከራያ አላማጣ ወደ አማራ ክልል ራያና አካባቢው በሸሹት የገቡ ወጣቶች ድረሱልን እያሉ ነው። ወጣቶቹ በትግራይ ያለውን አፈሳ እንደዚሁም የጦርነት ድባብ በመሸሽ ወደ ቆቦ የገቡ ሲሆን በአካባቢው ከሚሰጠው እርዳታ ውስንነት ጋር በተያያዘና እርዳታ የሚከፋፈለው ለአዛውንቶችና ለወለዱ ሴቶች በመሆኑ ወጣቶቹ በብዙ መልኩ ችግር ውስጥ መውደቃቸውን ለዶቼ ቬለ ዘጋቢ ተናግረዋል። ከራያ አላማጣ፣ ኮረም፣ ዛታ፣ አፍላ እና ባላ አካባቢዎች ጦርነትን ሸሽተው ተፈናቅለው በቆቦ ከተማ የሚገኙ በሺዎች የሚቆጠሩ ተፈናቃዮች ሰብአዊ ድጋፍ በማጣታቸው ለከፍተኛ እንግልት መዳረጋቸውን የነገሩት መሆኑን ዘገባው አመላክቷል። ለችግሩ ከተዳረጉት መካከል በተለይም ወጣት ሴቶች የዕለት ጉርስ፣ የንጽህና መጠበቂያ ግብዓቶች እንደ ሳሙናና የወር አበባ ንጽህና መጠበቂያ እንዲሁም መሰረታዊ አቅርቦት በማጣታቸው ምክንያት ህይወታቸውን ለመምራትና ረሃብን ለመቋቋም ባልፈለጉበት ሁኔታ ወደ ምሽት ክበብ ስራና የተለያዩ በሽታ ስጋቶች ለሚዳርጉ ስራዎች ለመሰማራት መገደዳቸውን እንደነገሩት የሚያመለክተው ዶቼ ቬለ ከራያ አላማጣ፣ ኮረም፣ ዛታ፣ ኦፍላና ባላ ጦርነት ሸሽተው ከተፈናቀሉ በሺዎች ከሚቆጠሩ ተፈናቃዮች መካከል ሴቶች የዕለት ጉርስና የንጽህና መጠበቂያ ፈልገው ወደ ምሽት ክበብ ስራ እያመሩ መሆናቸውንም ነግረውኛል ብሏል። ፍሬኒ ተክል የተባለች ከአላማጣ ከተማ ተፈናቅላ ቆቦ ከተማ የገባችው ወጣት ለዶቼ ቬለ በሰጠችው ማብራሪያ አሁን አብዛኛው ከቤት ወጥቶ የማያውቅ ወጣት በስደት የሴተኛ አዳሪ ሆኖ እየሰራ ነው። እኛ ከዚህ የመጣ ነው ትምህርት አቋርጠን ነው ስትልም ተናግራለች። በተለያዩ ከተሞች ከወጣቶች ላይ እያተኮረ ያለው መጠነ ሰፊ አፈሳ። በአዳማ፣ በባህር ዳር፣ ቢሾፍቱና ሸገር ከተሞች በወጣቶች ላይ ያተኮሩ መጠነ ሰፊ የግዳጅ አፈሳ መካሄዱን የሚገልጽ ዘገባ ወጣ። ወጣቶች ከቤተ ክርስቲያን ቅጥር ግቢና ከህዝብ ትራንስፖርት ተይዘው በየመጋዘኑ እየታሰሩ እንደሚገኙና ለመፈታትም እስከ 20 ሺህ ብር ለመክፈል መገደዳቸውን ተናግረዋል። በኢትዮጵያ የተለያዩ ከተሞች በሚገኙ ወጣቶች ላይ ያተኮረ መጠነ ሰፊ የግዳጅ አፈሳ፣ አገታ እና የገንዘብ ብዝበዛ በጸጥታ ኃይሎችና በሚሊሻዎች እየተካሄደ መሆኑን
ተጎጂዎችና የዓይን እማኞች ለመሰረት ሚዲያ ተገልጸዋል። እንደ እማኞቹ ገለጻ አፈሳው በተለይም በአዳማ፣ በባህር ዳር፣ በቢሾፍቱና በሸገር ከተሞች ባሉ የተለያዩ አካባቢዎች ተጠናክሮ የቀጠለ ሲሆን በርካታ ወጣቶች ያለምንም ሕጋዊ ምክንያት ተይዘው ተወስደዋልም ተብሏል። በናዝሬት ከተማ በወንጂ ማዞሪያ አካባቢ ዘመዶቹን ጠይቆ ሲመለስ ታፍሶ ለ2 ቀናት የታሰረ አንድ ወጣት በሰውና በስንት ልመና 20 ሺህ ብር ከፍዬ ነው ልወጣ የቻልኩት ሲል ለአካባቢው መገናኛ ብዙኃን ተናግሯል። ወጣቶቹ በከተማዋ ሞንኮ ጋራጅ ጀርባ በሚገኙና በተለምዶ ሚዛን ተብሎ በሚጠራው የፍየል ማቆሚያ መጋዘን ውስጥ እንደሚታሰሩና ክፍያ መክፈል የማይችሉ ወደ 100 የሚጠጉ ወጣቶች አሁንም በዛው እንደሚገኙ ጠቁሟል። በባህር ዳር ከተማ በቀበሌ 13 ጎፋ ሰፈርና ገጠር መንገድ አካባቢዎች በተካሄደ አፈሳ በርካታ ወጣቶች በሲኖትራክ መኪናዎች ተጭነው የተወሰዱ ሲሆን እናቶች ልጆቻቸውን ፍለጋ በየፖሊስ ጣቢያው ሲንከራተቱ ታይተዋል። በቢሾፍቱ ከተማ በድሎ ጂላ አካባቢ ሚሊሻዎችን ወጣቶችን ከታክሲና ከባጃጅ በማስወረድ እያፈሱ እንደሚገኙና በጊዳ ዕለተ ጊዮርጊስ ቤተክርስቲያን ቅጥር ግቢ ውስጥ በቅዳሴ ላይ የነበሩ ወጣቶች ሳይቀሩ በጸጥታ አካላት ታፍሰው መወሰዳቸው ተገልጿል። በሸገር ከተማ ተብለው ከአዲስ አበባ በተቆረጡ ሰፋፊ ሰፈሮች በፉሪ፣ ቀርሲ፣ ሰበታ፣ አለም ገናና ወለቴ አካባቢዎች የሚሊሻዎች የደፈጣ ድርጊት እጅግ ከባድ ደረጃ ላይ መድረሱ ተጠቁሟል። በወለቴ አካባቢ ብቻ በብዙ ሺህ የሚቆጠሩ ወጣቶች ታፍሰው ሀረር ዳቦ አካባቢ በሚገኙ ወጣቶች መካከል መታሰራቸውን ነዋሪዎቹ ገልጸዋል። ወላጆች ለልጆቻቸው ለመጠየቅ በሚሄዱበት ወቅት በሚሊሻዎች በዱላ እንደሚደበደቡና ከዚህ ቀደም ይደረግ የነበረው በገንዘብ ክፍያ ማስፈታት አሰራር አሁንም መቀጠሉ ተመላክቷል። ይህ በእንዲህ እንዳለ በትግራይ ክልል በዚህ ዓመት ብቻ ከ30 በላይ ሴቶች መገደላቸውን ያመለከተ አሳዛኝ መረጃ ይፋ ሆኗል። በዚሁ አሳሳቢ ጉዳይ ላይ ይፋዊ መግለጫ ተሰጥቷል። በትግራይ ክልል ጦርነት ከተቋጨ ዓመታት ገደማ ቢያስቆጥርም በሴቶች ላይ የሚደርሰው ጥቃትና ግድያ አሁንም በተጠናከረ ሁኔታ መቀጠሉን የትግራይ ሴቶች ማህበር ይፋ አድርጓል። በማህበሩ ሊቀመንበር አበባ ኃይለ ሥላሴ በሰጡት ይፋዊ መግለጫ በ2016 ዓ.ም ብቻ በክልሉ የተለያዩ አካባቢዎች በ30 ሴቶች ላይ አሰቃቂ ግድያ ወንጀል መፈጸሙ ተረጋግጧል። ሊቀመንበሩ የትግራይ ሴቶች በጦርነቱ ካጋጠማቸው ጥቃቶች በተጨማሪ የፕሪቶሪያ የሰላም ስምምነት ከተፈረመ በኋላም በተለያዩ አካባቢዎች የጾታዊ ጥቃት ሰለባ መሆናቸውን አለመቆሙን ገልጸዋል። ማህበሩ በእነዚህ ንጹሐን ሴቶች ላይ ስለተፈጸሙ ግድያዎች ዝርዝር መንስኤና ትክክለኛ የቦታ መረጃን በይፋ ባያብራራም በአጭር ጊዜ ውስጥ የተመዘገበው ይህ ከፍተኛ የሞት ቁጥር በክልሉ በጾታ ላይ የተመሰረቱ ጥቃቶችን ለመከላከል የተዘረጋውን ተቋማዊ የስራና የፍትህ አሰጣጥ መዋቅር እጅግ ደካማ መሆኑን በግልጽ የሚያሳይ ነው ሲል ወጋህታ ፎክት በዘገባው አመላክቷል። የተወደዳችሁ የቻናላችን ቤተሰቦች ለዚህ ሰዓት ያዝናቸው አዳዲስ ሰበር መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት መልካም ጊዜን ተመኘን።